يا بني إسرائيل قد أنجيناكم من عدوكم وواعدناكم جانب الطور الأيمن ونزلنا عليكم المن والسلوى كلوا من طيبات ما رزقناكم ولا تطغوا فيه فيحل عليكم غضبي ومن يحلل عليه غضبي فقد هوى. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على سيد المرسلين نبينا محمد وعلى آله وصحبه أجمعين. أما بعد، سورة الانشقاق وهي سورة مكية مكة كورجوا القرآن لنا وشكاكا عندنا. بسم الله الرحمن الرحيم. إذا السماء انشقت سماي بتتنتكش بزي، وهذا من علامات يوم القيامة. القيام كان عند التكسب كم يتقوم ملكة مكاكل عندنا. بليل القرآن يقول الله تبارك وتعالى عندما ويوم تشقق السماء بالغمام ونزل الملائكة تنزيلا. سماي تستنتقالج تكفتالج ለመላእክቶች እንደዚሁ በር ትሆናለች ወደ መሰብሰቢያው ቦታ እንዲወርዱና ባሮችን እንዲያካብቡ ማለት ነው። وفتحت السماء فكانت أبوابا عندهم ማለት ነው። إذا السماء انشقت ሰማይ በተሰነጠቀች ጊዜ وأذنت لربها لقيتها سماج أي بسماج ጊዜ ማለት ነው። ሸርጡ እዚህም ላይ ስለሚገባ وأذنت لربها لقيتها بسماج ጊዜ أذنت بمعنى استمعت له لربها أي بأمر ربها. نبياتنا عليه الصلاة والسلام بحديث دارو ما أذن الله لشيء ما أذن لنبي يتغنى بالقرآن. الله قرآن دمتنا تامرو لم يقرأ نبي إم يادمتون يأكل من النجر آدمتن بلو بحديث دخلناكو. هنا الإذن بمعنى الاستماع. الذي وأذنت بربها معنى من دنو استمعت بأمر ربها مالذا. وأذنت بربها لقيتها بسمات كذي وحقت تقبات أي وحق لها أن تسمع وتطيع لربها. لقيتها مسمات وأنها تعزج مهما تقبينه ምክንያቱም የአላህ ተባረከ ወተዓላን ውሳኔ የሚመልስ ማንም የለም፣ ፍርዱንም የሚቀለብስ የለም። ወደደም ጠላ የእሱ ፍላጎትና ፈቃዱ መረጋገጡ አይቀርም። لذلك ሰማያትና ምድርን አላህ ተባረከ ወተዓላ ለመፍጠር በፈለገ ጊዜ ምን አለ? ثم استوى إلى السماء وهي دخان فقال لها وللأرض ائتيا طوعا أو كرها. ወዳችሁም ይሁን ጠልታችሁ ኑ አላቸው ሰማይና ምድርን ማለት ነው። قال ذا أتينا طائعين እነሱም ታዛዦች ሆነን መጣናል። እንድትሰነጠቅ እንድትከፈት ያዘዛት አላህ ተባረከ ወተዓላ ስለሆነ ለእሱ ትእዛዝ ሰሚ መሆኗና ታዛዥ መሆኗ ተገቢ ነው። وأذنت بربها ለጌታዋ በሰማች ጊዜ وحقت ተገባትም አይ ይሄን መስማቷ እንደዚሁም ታዛዥ መሆኗ ተገቢ ነው። وإذا الأرض مدت ምድርም በተዘረጋች ጊዜ مدت أي بمعنى بسطت ووسعت وسويت. هذا يوم القيامة يقيام كنه እንዳሳለፍነው አላህ ተባረከ ወተዓላ ምድርን በዱንያም ላይ ዘርግቷታል።
وهو الذي مد الأرض وجعل فيها رواسي إلى آخر الآية በዱንያ የዘረጋት አዘረጋግና በአኺራ የሚዘረጋት አዘረጋግ የተለያየ ነው። لذلك ከነቢያችን عليه الصلاة والسلام አታሮች ይዘገባሉ። ያው አታሮቹ ሙርሰል ናቸው። ሙደት የሚለውን አይ መደል አዲም ልክ ቆዳ እንደሚለጠጠው ይላሉ። ምክንያቱም የውመ ቂያማ አላህ ሱብሓነሁ ወተዓላ ምድርን አንድ ያጠፋታል። የመጀመሪያውንም የመጨረሻውንም ፍጥረት ሁሉ በዚያች ሜዳ ላይ ስለሚሰበስባቸው ሰው ለራሱ መቆሚያ እንጂ የማያገኝበት በሆነ መልኩ ነው የሚሰበሰቡት። ለእነሱ በቂ እንድትሆን እችን መሬት ያጠፋታል፣ ይለጥጣታል። ስለዚህ ሙደት ቢመዕና ዚደ ፊ ሲዐቲሃ አው ፊ ሰዐቲሃ በስፋቷ በተጨመረ ጊዜ የሚል ማዕና አለው። በተጨማሪ ደግሞ ወሱዊየት በተስተካከለችን ጊዜ አላህ በዱንያ ምድርን ሲያስተካክላት በላዩ ላይ ተራራዎችን ሸለቆና የተለያዩ ለሰው ልጆች መኖሪያ አስፈላጊ የሆኑ ነገራቶችን በማስቀመጥ ነው። የውመል ቂያማ ግን በእሷ ላይ ምንም ነገር አይቀርም። ወየስአሉነከ ዐኒል ጅባሊ ፈቁል የንሲፉሃ ረቢ ነስፋ ፈየዘሩሃ ቃዐን ሰፍሰፋ ላ ተራ ፊሃ ዒወጀን ወላ አምታ። ከፍታም ዝቅታም አታገኝባትም። ሙሉ በሙሉ የተስተካከለች ነው የምትሆነው። ተራራም የለም፣ ሸለቆም የለም። ስለዚህ ሙደት ማለቱ ምን ማለቱ ነው? አይ ቡሲጠት ወውሲዐት ወሱዊየት በተለጠጠች በተሰፋችና በተስተካከለች ጊዜ የሚለውን ማዕና ሁሉ የሚይዝ ነው። ወኢዘል አርዱ ሙደት ምድርም በተዘረጋች ጊዜ ወአልቀት ማ ፊሃ በውስጧ ያለውንም በጣለች ጊዜ ወተኸለት ባዶ በሆነችም ጊዜ አይ በውስጧ የተቀበሩባትን ሰዎች ሁሉ ባወጣች ጊዜ ይሄ ሱረቱ ዘልዘላ ላይ እንዳሳለፍ ነው ማለት ነው። ወአኽረጀቲል አርዱ አስቃለሃ በውስጧ የያዘችውን ሙታኖችን በአጠቃላይ ታወጣለች። ወተኸለት አይ ወአስበሐት ኻሊየተን ሚንሁም ከነሱም ባዶ ትሆናለች፣ ትራቆታለች። ወአልቀት ማ ፊሃ በውስጧ የያዘችውን በጣለች ጊዜና ወተኸለት ባዶ በሆነችም ጊዜ ወአዚነት ሊረቢሃ ለጌታዋ ሰማች፣ ወሑቀት ተገባትም። ይሄ ሸርጥ ነው። እስካሁን ድረስ የጠቀስነው ጀዋቡ ሸርጥ ምንድን ነው? ሙቀደር የሆነ ነው ይላሉ አንዳንዶቹ። ማዕናው አይ እነዚህ ነገራቶች በሚከሰቱበት ጊዜ ሰየልቃ ኩሉ ኢንሳኒን ዐመለሁ ወጀዛአ ሁሉም ሰው የሥራውን ምንዳ ያገኛል ነው። አንዳንዶቹ ወአዚነት ሊረቢሃ ወሑቀት የሚለውን ጀዋብ አሸርጥ የሚያደርጉት አሉ። ወላኪን ዋው ለጀዋቡ ሸርጥ ስለማትመጣ ዛኢዳ ያደርጓታል። አውላ የሚሆነው ግን ይሄ ጀዋቡ አሸርጥ ለዚህ ለሸርጦች የመጣው መልስ ኢነከ ካዲሑን ኢላ ረቢከ ከድሐን ፈሙላቂህ በሚለው አያት የተካተተ ነው። አይ ሰማይ በምትተነጠቅ ጊዜ ምድር በምትዘረጋበት ጊዜ ሁሉም የሥራውን ምንዳ ያገኛል የሚል ነው ጀዋቡ ሸርጡ። ያ አዩሃል ኢንሳኑ አንተ የሰው ልጅ ሆይ ኢነከ ካዲሑን ኢላ ረቢክ አንተ ወደ ጌታህ ለፊ ነህ ከድሐን መልፋትን ፈሙላቂህ ተገናኙም ነህ። አይ አንተ በዱንያ እያለህ በምትሰራው ስራ ኸይርም ይሁን ሸር ወደ ጌታህ እምትደርስ ወደ ጌታህ የምትሄድ ነህ። ከዚያ በኋላ ደግሞ እሱንም የምትገናኘው ነህ ነው። ፈሙላቂህ የሚለው ላይ ያለችውን በሚር አንዳንዶቹ ዩዒዱነሃ ኢለል ዐመል ወደ ስራው ወደ ከድሑ ይመልሳሉ። አይ ፈሙላቂን ዐመለክ ጀዛአ ከድሒክ እንደማለት ነው። የልፋትህን የስራህን ምንዳ ትገናኘዋለህ የሚል ማዕና ያስይዙታል።
ለዚህ ነብያችን አለይሂ ሰላቱ ወሰለም በሐዲስ እንዳሉት ማለት ነው ጅብሪል ለሳቸው اعمل ما شئت فإنك ملاقيه ብሎ እንደነገራቸው ማለት ነው። እዚህ ላይ فملاقيه ማለት أي ملاق عملك وجزاء የሥራህን ምንዳ ትገናኘዋለህ ነው። ሌሎቹ ደግሞ ዑለማዎች ولعل هذا هو الأرجح يتجالون وضمير ولا الله تبارك وتعالى تملى جادربوታል فملاقيه أي فملاق ربك ጌታህን ትገናኘዋለህ እሱን ተገናኝነህ የሚል معنى ያዝዙታል يا أيها الإنسان أنت የሰው ልጅ ሆይ إنك كادح إلى ربك أنت ولقيته لكنه كادح إلى ربك مالك من دنو أي ساع إلى ربك بعملك فتكبره ولقيته يمتقسقس ولقيته يمتيرنا إلى ربك يملو أي حتى يكون منتهاك اللقاء بربك تبارك وتعالى مجرشك الله قال مبقنا يتسكم ينترس وهذا عند الموت بموت قديم على ولقيتها كم تدرس درس بلفات العينة بسر العينة إلى ربك ولقيته كدحا لفات إيه أو للتأكيد له كادح كدحا مالك إيه مثلفة ولفات من ما يذكرون اللون بخير منهم بشر بدنيا لا يسكال لدرس ساكنة لفينة سرينة كذبوا على لكم فملاقيه تجنايو نهر يسرعون سرا خير كونه الله تبارك وتعالى قال تجنايا الله يسن من دا يستعد شر كونه بتمساتي ملكوم على فأما من أوتي كتابه بيمينه مذهب بقيو يتستسوما فأما من أوتي يتستسوما كتابه مذهب بيمينه بقيو فسوف يحاسب حسابا يسيرا قرن يهونا مرمران برقس مرمران سوف كالله تبارك وتعالى فيهن للتحقيق والتقرير مما بمعنى قد مالك إيه الحساب اليسير نبينا عليه الصلاة والسلام عند ترجم عائشة رضي الله عنها حديث هو العرض سلام ما قرب بحديث من آله بسم الله الرحمن الرحيم والسماء ذات البروج واليوم الموعود وشاهد ومشهود قتل أصحاب الأخدود النار ذات الوقود إذ هم عليها قعود وهم على ما يفعلون بالمؤمنين شهود وما نقموا منهم إلا أن يؤمنوا بالله العزيز الحميد الذي له ملك السماوات والأرض والله على كل شيء شهيد إن الذين فتنوا المؤمنين والمؤمنات ثم لم يتوبوا فلهم عذاب جهنم ولهم عذاب الحريق إن الذين آمنوا وعملوا الصالحات لهم جنات تجري من تحتها الأنهار ذلك الفوز الكبير إن بطش ربك لشديد إنه هو يبدئ ويعيد وهو الغفور الودود
فعال لما يريد هل أتاك حديث الجنود فرعون وثمود بل الذين كفروا في تكذيب والله من ورائهم محيط بل هو قرآن مجيد في لوح محفوظ. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على سيد المرسلين نبينا محمد وعلى آله وصحبه أجمعين. أما بعد، سورة البروج وهي سورة مكية باتفاق العلماء. فلان لا تألفوا نبياتنا عليه الصلاة والسلام في العشاء الأخيرة كان سورة الطارق عبروا بتدقاقاني القوات نبر السورة. بسم الله الرحمن الرحيم. والسماء بسماء ملالو ذات البروج የቡሩጆች ባለቤት በሆነችው ቡሩጅ ምንድነው በሚለው ዑለማዎች አራት ቀውሎች አላቸው። ኢማም አልቁርጡቢ ረህመቱላህ ዐለይሂ እንደጠቀሰው አንዳንዶቹ ቡሩጅ ማለት ከዋክብቶች ማለት ነው አሉ። والسماء ذات البروج أي ذات الكواكب العظام ይሄ ከተለፎችም ብዙዎቹ ያሉት ነው። وكذلك ኢማም ኢብኑ ከሲር ረህመቱላህ ዐለይሂ ተፍሲሩ ላይ የመረጠው ነው። تبارك الذي جعل في السماء بروجا وجعل فيها سراجا وقمرا منيرا እንዳለው እዚህም ላይ والسماء ذات البروج ማለት ምንድነው አለ። والسماء ذات الكواكب العظام የተላላ ከዋክብቶች ባለቤት በሆነችው ሰማይ እምላለሁ ማለት ነው አለ። ሌሎቹ ደግሞ ቡሩጅ ማለት አፈጣጠሯ ያማረ ማለት ነው። ذات الخلق الحسن። ሶስተኛዎቹ ደግሞ በል البروج هو القصر والقصور ግንቦች ማለት ነው አለ። أينما تكونوا يدرككم الموت ولو كنتم في بروج مشيدة عندنا. في بروج مشيدة معناه ምንድነው? أي في قصور محصنة ማለት ነው። የትም ብትሆኑ ሞት ያገኛችኋል የተገነቡ የተጠበቁ ግንቦች ውስጥ እንኳን ብትሆኑ ብሏል አላህና ቡሩጅ بمعنى القصور ነው። ስለዚህ والسماء ذات البروج ማለት ذات القصور ነው። የግንቦች ባለቤት በሆነችው ሰማይ እምላለሁ ማለት ነው። وهذا يروى عن ابن عباس رضي الله عنه وغيره من السلف. አራተኛው እና የመጨረሻው ደግሞ البروج هي المنازل በአማርኛ ምናልባት ምህዋር ብለን የምንጠራቸው ሊሆኑ ይችላሉ። والسماء ذات البروج أي ذات المنازل የምህዋሮች ባለቤት የሆነችው ሰማይ በሷ እምላለሁ ነው معناه يعني. ያው لغة بعربኛ ቡሩጅ ማለት بمعنى القصور ነው፣ ግንቦች ነው። ነገር ግን ابن جرير رحمة الله عليه እንደመረጠው وكذلك كمتأخرين من شيخ عبد الرحمن السعدي وغيره እዚህ ላይ ذات البروج ሲል الله سبحانه وتعالى የፈለገው ذات المنازل ነው። ከዋክብቶች ፀሐይ፣ ጨረቃ በሷ ላይ የሚሽከረከሩባት በሷ ላይ የሚቆዩባት ማረፊያቸውና መዞሪያቸው ናት አልመናዝል የምትባለው። ለምንድነው ቡሩጅ بمعنى القصور አይ ግንቦች ከመሆኑ ጋር እነዚህ ከዋክብቶች የሚዞሩባቸው ምህዋሮቻቸው ቡሩጅ ተብሎ የተጠሩት? ምክንያቱም ልክ ሰዎች በግንብ ውስጥ እንደሚኖሩት እንደሚያርፉት እነዚህም ፀሐይ፣ ጨረቃ፣ ከዋክብቶች በእነዚህ ምህዋሮች ስለሚዞሩና በእነሱ ላይ ስለሚያርፉ ነው። ስለዚህ የአራተኛውን ቀውል እንመርጣለን። والسماء ذات البروج بمعنى ذات المنازل والسماء بسماء ملاله
ذات البروج የምህዋሮች ባለቤት በሆነችው واليوم الموعود በተቀጠረውም ቀን እምላለሁ وهو يوم القيامة باتفاق العلماء ይሄ የተቀጠረው ቀን የቂያማ ቀን ነው አላህ ተባረከ ወተዓላ የመጀመሪያውንም የመጨረሻውንም ሰብስቦ እንደሚተሳሰብና እንደሚመነዳ ቃል የገባበትና ቀጠሮ የያዘበት ቀን ነው كما بدأنا أول خلق نعيده وعدا علينا إنا كنا فاعلين اندال واليوم الموعود بتكترهم كان بيوم القيامة أملا له وشاهد بميا يوم ومشهود بميتا يوم وشاهد ومشهود يميلهم إهن فهنا نقول نترجموا نشلالا عندهم بمعنى المشاهدة ስንወስደው አሁን እንደተረጎምነው ማለት ነው ሻሂድ መሽሁድ የሚሉት ሁለት ቃሎች የተያዙት ከየትኛው ነው በሚለው በሁለት መልኩ ልንተረጉማቸው እንችላለን بمعنى المشاهدة ከሆነ ሻሂድ የሚለው المبصر ይሆናል الرائي መሽሁድ የሚለው ደግሞ المبصر والمرئي ማለት ነው ይሄ ከሙሻሃዳ ከወሰድነው أما شاهدنا مشهودን من الشهادة كوسرنا كمسكرነት ጋር ካያያዝነው وشاهد በመስካሪው መላለሁን ومشهود በሚመሰከርበትም የሚል ትርጓሜ ይኖረዋል ማለት ነው ስለዚህ ሻሂድ ومشهود በሁለቱም መልኩ መተርጎሙ የሚያስችል ነው ከዑለማዎችም ከሁለቱ በአንደኛው የተረጎሙ ብዙ አሉ እኛ አንሰብ ነው የምንለውን ግን መርጠን بمعنى المشاهدة أي المبصر والحاضر شاهد يميلون مشهود يميلون دغمو المبصر والمرئي والمحضور بلن نترجموا الله شاهد يميلون بميايو بلن كترجموا ومشهود يميلون دغمو بميتايو ይሄ የሚያየውና የሚታየው የሚመሰክረውና የሚመሰከርበት ምንድነው በሚለው ዑለማዎች ብዙ አቋሮች ያላቸው እስከ 20 የሚደርስ ማለት ነው ነገር ግን እኛ ሻል ይላሉ የምንላቸው የተወሰኑትን እንጠቅስና ራጅሑን እንመርጣለን جمهور العلماء من السلف وشاهد ومشهود يميلون شاهد هو يوم الجمعة يجمع كالنوال مشهود دقمو هو يوم عرفة يعرفة كالنوال وهذا حتى كنبياتنا عليه الصلاة والسلام مرفوع هنا حديث الزجبال وكذلك موقوفا على أبي هريرة رضي الله عنه ولكن حديثه سند ضعيف عندنا وجدنا شاهد منهم هو النبي عليه الصلاة والسلام نبياتنا الجواب مكنياتهم أي مسكاري بملو ترجموت مالتنا فكيف إذا جئنا من كل أمة بشهيد وجئنا بك على هؤلاء شهيدا دار نبياتنا عليه الصلاة والسلام بأمة الشاكة ولا يمسكران ስለዚህ እዚህ ላይ መስካሪ ተብሎ የተጠራው هو الرسول عليه الصلاة والسلام ومشهود የሚለው ደግሞ هو يوم القيامة የቂያማ ቀን ነው ምክንያቱም በሱ የሚከሰቱ ታላላቅ ክስተቶችን ፍጥረቶች በሙሉ ስለሚመለከቱ ስለሚጣዱ ስለሚያዩ መሽሁድ የተባለው እሱ ነው ذلك يوم مجموع له الناس وذلك يوم مشهود እንዳለው አላህ ይሄ ሁለተኛው ቀውል ነው አንዳንዶቹ ደግሞ አሻሂድ هم بنو آدم የአደም ልጆች ናቸው አሉ አንዳንዶቹ በነብያችን አለይሂ ሰላቱ ወሰለም ኡማ خاص ያደርጉታል وكذلك جعلناكم أمة وسطا لتكونوا شهداء على الناس እንዳለው ማለት ነው ومشهود የሚለውን በመተመሳሳይ መልኩ በيوم القيامة ይተረጉሙታል እንዳሳለፍነው الى غير ذلك من الاقوال ተብሏል ነገር ግን ابن جرير رحمة الله عليه እንደሚለው እዚህ ላይ አላህ የማለው በሚያይና በሚታይ በሚመሰክርና በሚመሰከርበት ነው የትኛው የሚያይ የትኛው የሚታይ የትኛው መስካሪ የትኛው የሚመሰከርበት ብሎ ነጥሎ ወይም ደግሞ ገድቦ አልነገረንም ስለዚህ የሚያይና የሚታይ ሁሉ የሚመሰክርና የሚመሰከርበት ሁሉ እዚህ አያት ላይ ይካተታል አለ وهذا هو الارجح የተሻለው ይሄ ነው በቁርአንና በሱና ተወስኖና ተገድቦ
በኡሑድ በሚታየውም ቁቲላ አስሓቡል ኡኽዱድ የጉድጓዱ ባለቤቶች ተረገሙ። ቁቲላ አይ ሉዒኑ ወጡሪዱ ሚን ረሕመቲላሂ ተዓላ። ቀትል ማለት ከኢብኑ ዐባስ ረዲየላሁ ዐንሁ መእሱር እንደተደረገው ቢመዕነ ለዕን ነው ቁርአን ላይ የመጣው። ስለዚህ እዚህም ላይ ቁቲለ ማለቱ አይ ሉዒነ አስሓቡል ኡኽዱድ የጉድጓዱ ባለቤቶች። እነዚህ አላህ የጉድጓድ ባለቤት ብሎ የጠራቸው ሰዎች ጉድጓድ ቆፍረው እሳት ካነደዱ በኋላ ሙእሚኖችን እዚያ እሳት የተሞላበት ጉድጓድ ውስጥ የጨመሩ ሰዎች ናቸው። ስለዚህ ቁቲለ የሚለውን በሌላም መልኩ የተረጎሙት ዑለማዎች አሉ። ቢመዕና አልቀትል ማለት ነው። አይ እነዚያ እሳት ውስጥ የተወረወሩ ሰዎች ተገደሉ የሚል ማዕና ያለው ነው ያሉም ማለት ነው። ወላኪን ጅምሁር ዑለማ ያሉበት ቀውል በል አብዛኛዎቹ ሙፈሲሮች ቁቲላ አይ ሉዒኑ ነው። ሉዒነ አስሓቡል ኡኽዱድ የጉድጓዱ ባለቤቶች ተረገሙ። እነዚህ የጉድጓዱ ባለቤቶች እነማን ናቸው በሚለው ዑለማዎች የተለያዩ ቅሳዎችን ጠቅሰዋል። አንዳንዶቹ መጁሶች ነበሩ ይላሉ። አይ ፉርስ የሚኖሩና እሳት የሚያመልኩ በእነዚህ ሰዎች ባህልና አኳኋን ሐታ ቤተሰብ ለቤተሰብ ራሱ መጋባትና ሰሊም ከሆነ ተፈጥሮ የራቀ ብዙ ስራ ይሰሩ ነበር። ይህንን ያወገዙባቸውን ሰዎች ናቸው እሳት ውስጥ ጉድጓድ ቆፍሮ የጨመሯቸው አሉ። አንዳንዶቹ ደግሞ በል እነዚህ አቃጣዮቹ አይሁዶች ናቸው አሉ። የመን አካባቢ የሚኖሩ ዙንዋት የሚባል መሪ የነበራቸው ማለት ነው። ወሃዳ አብርሃና ሰራዊቶቹ ወደ የመን በሄዱ ጊዜ ተሸንፎ ያመለጠው ነው ዙንዋት የሚባለው ወይም ደግሞ አይሁድ ነበር እና በትክክለኛው የነቢዩላህ ዒሳ ዓለይሂ ሰላም ሸሪዓ ይመሩ የነበሩ ክርስቲያኖችን ነው በዚህ መልኩ ያስተቃየውና የቀጣው የሚሉ አሉ። ወላኪን ከዚህ ጋር ተያያዥነት ያለው ፊ ሶሒህ ሙስሊም የተዘገበ ዘገባ አለ። ወሁወ ሐዲሱል ጉላም ያንን እንደ አይ በዚህ የቁርአን አንቀጽ የተፈለገው ያ ነው ብለው ታሪኩን የሚጠቅሱ አንዳንድ ዑለማዎች አሉ። ኢማም አልበዛዊ ረሕመቱላሂ ዐለይሂ ተፍሲሩ ላይ እንደጠቀሰው ማለት ነው። ይሄ ሐዲሱል ጉላም ሙስሊም ዘንድ ያለው ሐዲስ ባጭሩ የሆነ ሳሒብ ነበር አይ ደጋሚ እና ይሄ ደጋሚው በጣም ባረጀ ጊዜ ወደ ንጉሱ ሄደና እኔ ያረጀው ነው በቅርብ መሞቴ አይቀርም፣ ስለዚህ የማውቀውን ድግምት የማስተምረው የሆነ ልጅ ነገር ወደ እኔ ላክ አለ። ከዚያም የሆነ ልጅ ወደ እሱ ላኩለት። ይሄ ልጅ እየተመላለሰ ከሱ ድግምት ይማራል። አንድ ቀን ግን በመንገዱ ላይ የሆነ ራሂብ አገኘ። አይ ራሂብ ማለት ያው በነቢዩላህ ዒሳ ዓለይሂ ሰላም ትክክለኛ ሸሪዓ አላህን የሚያመልክ ከሰዎች ገለል ብሎ በዒባዳ ላይ የሚቆይ ማለት ነው። በአማርኛ መነኩሴ እንለዋለን። እና ያን ሰው መንገድ ላይ ያገኘውና ከሱ የተወሰኑ ትምህርቶችን ተማረ። ከዛ አርፍዶ ወደ ደጋሚው ሄደ። ደጋሚውም ተቆጣው፣ መታው። እዚያም ደርሶ ሲመለስ እንደገና አሁንም ራሂቡ ጋር ያገልና ከሱ የሚማረውን ተምሮ ወደ ቤቱ ይሄዳል። ቤት ሲሄድ ለምን አረፈድክ ብለው ቤተሰቦቹ ይቆጡታል፣ ይመቱታል። በዚህ መልኩ ጊዜያቶች ካለፉ በኋላ አይ ይሄ ወጣት ልጅ ከዚህም ከራሂቡ ይማራል፣ ወከዛሊክ ከሳሒሩም ይማራል እና አንድ ቀን የሆነ አውሬ ሰዎችን አገዳቸው። መንገዳቸው ላይ ፊት ለፊት ተቀምጦ ማለት ነው። ሰዎች ማለፍ አልቻሉም። የዚህን ጊዜ ይሄ ወጣቱ ድንጋይ ነገር አነሳና የራሂቡ መንገድ የራሂቡ አስተምሮ ከደጋሚው የሚሻል ከሆነ ይሄንን አውሬ ግደል ብሎ አላህን ድንጋዩን ወረወረ። አይ ዓላማ እንዲሆነው ማለት ነው። የየትኛው አስተምሮ የተሻለ እንደሆነ እንዲለይ የራሂቡ
አይ ይሄ መነኩሴው ማለት ነው ከደጋሚው የተሻለ ከሆነ ይሄ ድንጋይ ተወረወረው አውሬ ይሞታልና ወረወረው አውሬው ሞተ። ከዚያም ሰዎቹ አለፉ። የዚህ ወጣት ልጅ ዜናው በየቦታው ተሰማ። ልጁም ደግሞ አላህ ተባረከ ወተዓላ ከራማ አደረገለት። ለምጻም የሆኑ ሰዎችን ያድናል ከበሽታ እውር